ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የቻናሌ ቤተሰቦች? ዛሬ ለየት ያለ የህይወት ትምህርት ይዤላችሁ መጥቻለሁ። ትናንት በአንድ ትልቅ ፕሮግራም ላይ ተገኝቼ ነበር። በዛ ቦታ ላይ ብዙ አዳዲስ እውቀቶችን ቀስሜያለሁ። ነገር ግን ከአእምሮዬ ሊወጣ ያልቻለ አንድ ትልቅ ንግግር አለ። እሱም ሁሌም የስኬት ረሃብተኛ ሁኑ የሚል ነበረ። ለመሆኑ ለስኬት መራብ ሲባል ምን ማለት ነው? ሰው ሲርበው ምግብ ፍለጋ የሚሄድበት ርቀትን አስቡ። እንቅልፍ አይወስደውም፣ ሌላ ነገር አይታየውም። አላማው ያንን ረሃብ ማስታገስ ብቻና ብቻ ነው። ለስኬት መራብም እንደዚሁ ነው። የምንፈልገው ደረጃ ላይ እስክንደርስ ድረስ ሰበብ ሳንፈልግ ሳንሰለች እና ተስፋ ሳንቆርጥ መጓዝ ማለት ነው። ትናንት ይሄን በህይወቴ በተግባር አይቼዋለሁ። ቪዲዮ ለመጫን እውቀት ለመገብየት በዛ ሁሉ ውክቢያ ውስጥ እንድቆም ያደረገኝ ይሄው የስኬት ረሃብ ነው። ውጤቱም በረከት ሆኖልኛል። ወዳጆቼ እናንተም በህይወታችሁ ለምትፈልጉት ነገር ረሃብተኛ ሁኑ። አልችልም፣ ጊዜ የለኝም፣ ሰፈር የለኝም የሚሉ ሰበቦች ሰባብራችሁ ውጡ። ረሃቡ ካለባችሁ መንገዱ መከፈቱ አይቀርም። እናንተስ ዛሬ ለምን ነገር እርቧችኋል? ለእውቀት፣ ለለውጥ ወይስ ለተሻለ ስብዕና? ሀሳባችሁን ኮሜንት ላይ አጋሩኝ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ እና ለሌሎች በማጋራት አበረታቱኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ባይ ባይ።